ሰላም እንዴት ናቸው? ላይቴክ ሶሉሽን ነው። በአሳለፍናቸው ቪዲዮዎች ስለ ሚዲያ ቲዮሪ ወይም ደግሞ እንትን ዌብ ፔጃችንን ሪስፖንስ ለማድረግ እያየን የነበረው። ዛሬ ላይ ደግሞ ሄደር ፓርታችንን እንዴት አድርገን ሪስፖንስ እናደርጋለን ብለን ከሄደር እንጀምራለን። ስንሰራ የነበረውን ፕሮጀክት ሪስፖንስ የማድረግ ስራ እንሰራለን ማለት ነው። ሰብስክራይብ ያላደረጋችሁ ሌሎች ቪዲዮዎችን ስንለቅ እንዲደርሳችሁ ሰብስክራይብ እያደረጋችሁ ባሳለፍናቸው ቪዲዮዎች ስለዚህ የተወሰኑ ይሄንን ለማስመሰል የሞከረን የነበረው ሆኖም የቪዲዮ የኢሜጅ ኳሊቲ ስላልነበረ ኤግዛክት ይህንን ባይመስል የተወሰነ መስሎልናል እና የእነሱን ዌብሳይት ሪስፖንስ እስኪ እንዴት ነው ያደረጉት የሚለውን ለማየት እንሞክር። ኢንስፔክት አደረግኩት። ይኸው የሚታያችሁ ከሆነ እነዛ ነገሮች ይሄ ከዚህ በኩል ወይም ደግሞ ከላይ በኩል ያሉት እነዚህ አይታዩም። ፕላስ ይሄም ጨምሮ አይታይም። መቼ ሰዎቹ ምን ሲያደርጉ ኢንስፔክት ሊያደርጉት ይችላሉ፣ ወይ ደግሞ በታብሌት ሊያዩት ይችላሉ፣ ወይ ደግሞ የዴስክቶፕ ስክሪን ራሱ 900 ምናምን ብለናል ባለፈው 992 አካባቢ ያለው ምን ብለናል ዴስክቶፖች ናቸው ብለናል። ላርጅ ስክሪን ብለን ምንጠራቸው ከዛ በላይ ያሉት ኤክስትራ ላርጅ የምንላቸው ይሆናሉ። ከሱ በታች ደግሞ 768 አካባቢ ሲሆን ደግሞ ታብሌት ግን የሚታያችሁ ከሆነ 992 በታች እና ከሱ በታች ከሆነ ማክሲመም ወደ 992 እና ከዛ በታች ከሆነ የሚታያችሁ ከሆነ ከላይ በኩል ያሉት ይጠፉና ሌላ ሄደር ይመጣል። ነጭ የሆነ ሄደር እዚህ ጋር ይመጣል። ምን የያዘ ይሄኛውን እና እነዚህ ነገሮች የያዘ ይመጣል። ነገር ግን ኖርማሊ እኛ ሄደሩን ሪፕሌስ ማድረጉ ያን ያህል ኢሹ አይደለም። መቀየሩ ሞባይል በሚሆንበት ሰዓት ሌላ ሄደር ዲቭ ክሬት ማድረጉ ኢሹ አይሆንም፣ ችግር የለውም። ነገር ግን ሄደሩ እንደነበረ ሆኖ ግን እዚህ ያሉት እንትኖች የሄደር ሌፍቱ ምኑን እንትን እንዲልልን ይሄ እንትን ፓርቱን እንዲሆንልን ይሄ ምንድነው ሎጎ እንዳለ ሆኖ ከዚህ በኩል ያሉት መሀል ላይ ያሉት እንዲኖሩ ይችኛዋ በተን ደግሞ እንድትጠፋ እንዲሁም ደግሞ በዚህ በኩል ያሉት መሀል ላይ ያሉት ናቪጌት እንድናረግ ወይም ደግሞ ናቪጌት እንድናረግ የሚያስችሉ ነገሮች ይጠፋሉ። መቼስ ሞባይል ወይም ደግሞ ታብሌት በሚሆንበት ሰዓት ታብሌትንም ሞባይልንም እንዲሁም ደግሞ ከዴስክቶፕም ያው ላርጅ ስክሪን የሚባሉትን ዴስክቶፖች በሚሆንበት ሰዓት ይጠፋና ሄደሩ እዚህ ውስጥ ያሉ ነገሮች ይጠፉና ወደ ሜኑ ይቀየራል። ይህን ክሊክ ስናደርገው ይሆናል እነዚህ ነገሮች የሚታዩት which is ያ ማለት ሪስፖንስ ሆኗል ማለት ነው። ስለዚህ የኛ ደግሞ የሚታያችሁ ከሆነ እኛ በምንሰራበት ሰዓት ከላይ በኩል ሄደራችን አለ፣ እዚህ ጋር ሄሮ ሴክሽናችን አለ፣ እዚህ ጋር የሰራናቸው ነገሮች አሉ። ኢንስፔክት በምናደርግበት ሰዓት ኢንስፔክት አድርገን እንየው። ይኸው ምን በምናደርግበት ሰዓት ሞባይል ይሆንም ምን ይሆንም የሚታያችሁ ከሆነ ሰዎቹ ይገደዳሉ ምን እንዲያደርጉ ሆሪዞንታል እንደዚህ እንዲያደርጉ ስክሮል እንዲያደርጉ። ስለዚህ ሰዎቹ እንደዛ ከሆነ ደግሞ ዩዘር ኤክስፒሪየንስ ትንሽ ያስቸግረናል። ስለዚህ ምንድነው የምናደርገው? ለሰዎቹ መቀየር ያለበትን ነገር እንቀይራለን። ይሄ ለምሳሌ ፎንት ሳይዝ ማነስ ካለበት እናሳንሰዋለን። ስለዚህ ምን እናደርጋለን? ሄደራችን መተን የኛ ሄደር እዚህ ጋር ሄደራችን ኦፕን ያደረግንበት አለ፣ እዚህ ጋር ክሎዝ ያደረግንበት አለ። ስለዚህ ይሄኛው ሄደር ሌፍቱ አይታይም፣ በሌላ ሄደር ይቀየራል። ሄደር ሌፍቱ የምንለው ማንን ነው? በተኑንና ይሄንን የሚይዝልን። ስለዚህ ምን እናደርግ? የእነሱ አቀማመጥ መሀል ላይ ስላለ እንትኑ ሎጎውንና ሊንኮቹን መሀል ላይ ስለሆነ የያዘብን የሄደሩ አሰራር ነው ይሄኛው። መሀል ላይ ስለሆነ እሱን ይችኛዋን ነጥለን ለማጥፋት እንቸገራለን። ይሄኛውን ለማጥፋት ግን ሎጎ እንዳለ ሆኖ ምን ማድረግ ስላለብን ይሄኛውን ብቻ መኖር አለበት። ይሄኛው ብቻ መጥፋት አለበት፣ ሎጎ ግን እንዳለ ይሆናል። ፕላስ ደግሞ ምን መጥፋት አለበት? ይሄኛው ደግሞ መጥፋት አለበት። በተኑ ሳይን ኢን የሚለው በተን ይጠፋል፣ መታየት የለበትም። የሚታየው ምን ይሆናል? የሜኑ አይከን ወይም ደግሞ ሶስት ሰረዛችን ትሆናለች ማለት ነው። የሚታያችሁ ከሆነ ያቺማ አትኖርም። ፕላስ ደግሞ ነጭ ነው እንትኑ፣ እንዲሁም ደግሞ አይከኑ ብቻ ነው እንትን ሎጎ ብቻ ነው ያለው። ስለዚህ የኛ ሎጎውን እና ይሄ ናቪጌት የምናደርግባቸውን በሌፍት በኩል ሄደር ሌፍት ብለናል። በተናችን ደግሞ በዚህ። ስለዚህ እዚህ ጋር ምኑ ይሄ ናቡ ይጠፋል። ናቡ ጠፍቶ ምን መሆን አለበት? ናቡ ጠፍቶ እዚህ ጋር ያሉት ሜኖች ደግሞ መታየት ይኖርባቸዋል። ስለዚህ ያለን ኦፕሽን ምንድነው? ሌላ ሄደር ክሬት ማድረግ፣ ሌላ የሞባይል ሄደር ናቭ ክሬት ማድረግ እዚህ ውስጥ ሌላ ናቭ። ካልሆነ ደግሞ ይሄ ናቭ ብቻውን ምን እንዲያደርግ ናቭ ብቻውን እንዲጠፋ ማድረግ፣ ሎጎ ግን እንዳለ ሆኖ ማለት ነው። እስኪ በሁለት ኦፕሽኑ ለመስራት እንሞክር። ስለዚህ ምን እናደርገው? ናቭ የሚለው ዲስፕሌይ ነን ይሆናል። መቼ?
የዲቫይሳችን ዊድዝ ማክሲመሙ 992 እና ከዛ በታች ከሆነ ስለዚህ ሊንክ ያደረግነውን ሲኤስኤስ እንየው። ስታይል ላይ index.css ስታይል እንገባለን። index.css እሱ ላይ እንመጣና ምን እናደርጋለን? ሚዲያ ኪወሪ ክሬት እናደርጋለን። ስለዚህ ባለፈው ምን ብለናል? አት ሚዲያ ማክስ ዊድዝ ማክሲመም ዊድዛችን ማክስ ዊድዝ የዲቫይሱ ዊድዝ ማክሲመም 992 ፒኤክስ ከሆነ ምን አድርግልን? ናቭ መታየት የለበትም። ናቭ የሚለው ምን እንበለው? ፖዚሽን አብሶሉት እናድርግለት። የእነሱ የሚታያችሁ ከሆነ ይሄንን ክሊክ ስናደርገው ናቭ በዚህ በኩል ይመጣል። ግን ሆኖም ግን የሚታያችሁ ከሆነ ከላይ በኩል እንዳለ ሄደሩን ከታች እሱ ከላይ ነው የሚሆነው። ከዛ ኤክስ እናደርግለት ይጠፋል። እሺ ስለዚህ ናቭ ከምኑ አንፃር? ከሄደሩ አንፃር ሌፍት በኩል እና ቶፕ በኩል ነው ያለው። ሌፍት ቶፕ ነው ያለው። ስለዚህ ምን እናድርገው? ከፓረንት ሪላቲቭ የምናይ ከሆነ ሪፈረንስ ፖይንታችን ፓረንቱ ሄደር ከሆነ ሄደሩን የጨመርንበትን ፖዚሽን ካለ ቼክ እናድርገው። ምን ኮንትሮል ኤፍ ፋይንድ እናድርግለት እና ሄደር እዚህ ጋር የሰጠነው ነገር የለም። ሄደር እዚህ ጋር ያለ ፖዚሽን የሰጠነው ነገር የለም። ስለዚህ ፖዚሽን ምን እንበለው? ሪላቲቭ። ለፓረንቱ ሪላቲቭ ብለናል። ለቻይልድ ደግሞ ምን አብሶሉት ብለናል። ስለዚህ ምን እናድርገው? ታች እንምጣና ናቭ አብሶሉት አልኩት። ምን ሲሆን የዲቫይሳችን ዊድዝ ማክሲመም ማለት ቢበዛ 992 እና ከዛ በታች ከሆነ ማለት ነው። ሞባይል ሲሆንም ታብሌት ሲሆንም ዴስክቶፕ ሆኑ ላርጅ ስክሪን ብቻም ከሆነም እሱንም ኢንክሉድ ያደርጋል። በዛን ሰዓት የናቭ እንትን ምን ይሆናል? ፖዚሽኑ አብሶሉት ይሆናል ማለት ነው። ስለዚህ ይሄ አብሶሉት ከሆነ ናቭን ማን ያዘው? ወደ index.html እንሂድና ናቭን ማን ያዘው? ሄደር ሌፍትን ማን ያዘው? ሄደር የሚለው ነው። ስለዚህ ሄደሩ ምን ብለናል? ኒረስት አንሲስተር የሆነው ሪላቲቭ የሆነው አፌክት ያደርገዋል። ምን የምናደርገው ከሆነ ይሄን አብሶሉት የማደርገው ከሆነ ፖዚሽኑ አብሶሉት የሚሆን ከሆነ የሄደሩ ደግሞ ሪላቲቭ የሚሆን ከሆነ ከሄደሩ አንፃር እንዲህ አድርግልን የምንልበት ሁኔታ ይሆናል። ያ ማለት ፖዚሽን ሪላቲቭ እና አብሶሉት ከሰጠሁት ምን ማድረግ እችላለሁ? ቶፕ ሌፍት። ፓረንቱ ሪላቲቭ ቻይልዱ አብሶሉት ከሆነ ምን ማድረግ እንችላለን? ምን እናደርጋለን? ፓረንቱ ሪላቲቭ ቻይልዱ አብሶሉት ከሆነ ከፓረንቱ አንፃር ቶፑን እንዲሆን ሌፍቱ እንዲሆን እያል ማድረግ እንችላለን። ስለዚህ እስኪ ቼክ እናድርገው። እዚህ ጋር እንምጣና የኛንም እንየው። ይሄው ሪፍሬሽ እናድርገው። እሺ እዚህ ጋር እንምጣና ሞባይሉ 992 በሚሆንበት ሰዓት እና ከዛ በታች ከሆነ 992 አካባቢ ይሄ ማለት ነው። ከዚህ በኋላ ሲሆን ምን መሆን አለበት? ይሄው የሚታያችሁ ከሆነ ሽፍት የሚያደርገው እንዳለ እሱ ሽፍት ያደርጋል። በተኗ ብቻ ሽፍት ታደርጋለች። ስለዚህ ምን እናድርገው? ከፓረንቱ አንፃር እንዲህ አድርግልን። ስለዚህ ምን እንበለው? ራይት ሌፍት እናድርግለት እና ሌፍት ኔጌቲቭ ለምሳሌ 300 ፒኤክስ አካባቢ ከሄደሩ አንፃር ሌፍቱን ኔጌቲቭ አስገባሁት። ይሄው የሚታያችሁ ከሆነ ተደበቀ። ወደ ኔጌቲቭ ማለት ከሌፍት ወደ ሌፍት በዛው ነው የሚሄደው። ያ ማለት ወደ ራይት ከእይታ ይጠፋል ማለት ነው። ፖዚቲቭ ከሰጠሁት ወደዚህ ነው የሚመጣው። ኔጌቲቭ ከሰጠሁት ደግሞ ሪቨርስ ዳይሬክሽን ማለት ነው። ፖዚቲቭ ከሰጠሁት ፖዚቲቭ ሌፍት ካልኩት ምን ይሆናል? ሌፍት ካልኩት ሌፍት ብዬ ፖዚቲቭ ቫሉ የምሰጠው ከሆነ ወደዚህ ይመጣል። ሌፍት ብዬ ኔጌቲቭ የምሰጠው ከሆነ ደግሞ ሄደሩ ማለት ይሄ ማለት ነው። ከዚህ አንፃር ሌፍቱን ፖዚቲቭ ከሰጠሁት ወደዚህ ይመጣል። ራይቱን ከሰጠሁት ኔጌቲቭ ከሰጠሁት ግን ወደዛ ይደበቃል። ስለዚህ ምን አድርግልን? ራይቱን ምን አድርግልኛል? ሌፍቱን ምን አድርግልኝ? 300 ምናምን አልኩት። እስኪ 400 ባደረገው ሙሉ ለሙሉ ከእይታ ይጠፋል። ምን ሲሆን አሁን የለም። ይሄው የሚታያችሁ ከሆነ 992 ሲሆን ይመጣል። ከዛና ከዛ በላይ ሲሆን ይመጣል። ከዚህ ሲሆን ይጠፋል። ማን ብቻ ይሆናል? ይሄኛው ብቻ ይሆናል ማለት ነው። ይችኛዋ ደግሞ አትኖርም። ይቺ አትኖርም። ምን በማን ትተካለች? ያው እንትኑም ራሱ ነጭ ነው የሚሆነው። ያው ነጭ ለማድረግ እንሞክር። ማን ሄደር የሚለው ነጭ ነው። እንትናችን ሄደር የሚል ካለ ከእንትኑ ነጭ ነው የሚሆነው። ቼክ እናደርገዋለን። ሄደር የሚል ካለ ባክግራውንድ ከለር ዋይት ነው የሚሆነው። ምን ሲሆን ሞባይል በሚሆንበት ሰዓት የእነሱን ቼክ እናድርግ። ይኸው የእነሱ ነጭ ነው። እንደዚህ ስናደርገው ደግሞ ይታያል።
ስለዚህ ምን እናደርገዋለን? ነጭ ነው እሱ። ማን ነው ነጭ የሚሆነው? ሄደሩ። ስለዚህ እኛም ወደ ነጭ አድርገነዋል። ይሄው ነጭ ነው። ግን ማን ይጠፋል? ይሄ በተን ይጠፋል። የእነሱ የሚታያችሁ ከሆነ በሁለት አይከኖች ይተካሉ ማለት ነው። ለእኛ ይሄኛው ለጊዜው አይሰራልንም። ሜኗን ብቻ ይችን እናርጋት። ስለ ሪስፖንሱ የምናወራው በዛ ምክንያት ስለሆነ ምን እናደርገው? ፎንት አውሰም እንሄድና ፎንት አውሰም ሰርች እናድርግ። እሺ ሜኑ ብለን ሰርች እናድርግና እሺ እንትን ማብራት እንትን ስላለ ኔትወርክ ተቋርጧል። ስለዚህ በራሳችን አይከኑን በራሳችን ለመስራት እንሞክር። ስለዚህ ምኑ ላይ እንምጣ? index.html ጋር እንምጣና ለራሳችን ሜኑ እንስራ። ማን ይሄ በሚጠፋበት ሰዓት ይችኛዋ በተን አትኖር። ስለዚህ ምን እናደርጋለን? ይሄ በተን ይጠፋና ምን ይሆናል? ሜኑዋችን ያቺ ሜኑ የምትባለዋ ነገር ትኖራለች። ስለዚህ ምን እናደርገዋለን? እዚህ ጋር እንምጣና ምን እናደርገው? ሌብል ክሬት ላድርግለት እና ሌብል ፎር ልበለውና ቼክ ቦክስ ቶግል ልበለው። ቶግል ለምን እንደሆነ ወደፊት ስንመጣ እናየዋለን። ቶግል እዚህ ጋር ስፓን ክሬት ላደርግ 3 ስፓን ክሬት ላደርግና እሱን ኮፒ ፔስት ላደርግ። ስለዚህ ምን ካለ ሌብል ካለ ሌብል አይ ቲንክ ሌላ ቦታ ላይ ያለን አይመስለኝም። ካለ ምን እናደርገዋለን? አይዲ መስጠት እንችላለን፣ ወይም ደግሞ ሄደር ውስጥ ያለችዋ ሌብል ካለች ብለን መሄድ እንችላለን። ስለዚህ ሲኤስኤስ መተን ስታይሉን ምን እንበለው? ሄደር የሚል ካለ በሱ ውስጥ ምን ካለ ሌብል ዳይሬክት ቻይልድ የሚሆን አይሆንም። ሌብል የሚል ካለ ምን አድርግልን? ለጊዜው ለማሳየት እንሞክር። ዲስፕላይ ፍሌክስ አንዱ ላይ መስመራችን ከላይ ያለው ሶስቶቹ መስመሮች ቨርቲካሊ ነው የሚሆኑት፣ ቶፕ ቱ ቦተም ነው የሚሆኑት። ስለዚህ ፍሌክስ ዳይሬክሽን ምን እናደርግለታለን? ፍሌክስ ዳይሬክሽን ኮለመን እናደርገዋለን። ጋፕ በእያንዳንዱ ላይ ጋፕ ቢያንስ 3 ፒክስ አካባቢ ይሆንልን። ከዛ ምን እናደርጋለን? ሄደር የሚል ካለ እዛ ውስጥ ሌብል የሚል ካለ በሱ ውስጥ ደግሞ ስፓን የሚል ካለ ዊድዝ ላይኑን ለመስራት ያክል ዊድዝ ማለት ሆሪዞንታል ስናያቸው 40 ፒክስ አካባቢ ከእንትን ቦርደር መስመር ብቻ ነው የሚኖራቸው። ቦርደር 2 ፒክስ ሶሊድ ብላክ እናድርገው። ለምን እንትናችን እንትን ስለሚሆን። እሺ ይኸው ቼክ እናድርገው። እዚህ ጋር ልምጣና ይኸው መስመራችን በዚህ መልኩ እንስራው። ዳታ ሲመጣ እንትን አደርገዋለሁ መብራት ይመጣ ስለሆነ። ስለዚህ ምን ይሆናል? ይችኛዋን ክሊክ ስናደርጋት ይሄ ነገር ይጠፋል። ምን ሲሆን? ሞባይል በሚሆንበት ሰዓት ተቃራኒ ዳይሬክሽን ነው። ይሄ አይታይም። ሞባይል ሲሆን እንትን ትልቅ ሲሆን ይሄኛው ደግሞ ይታያል። ይሄ ደግሞ ከእይታ ውጭ ይሆናል። ስለዚህ ምን እናደርግለታለን? ዲስፕሌይ ምን ይሆናል? ነን። ይሄ ፕሮፐርቲ እንዳለ ሆኖ ሌብሉ ምን ይሆናል? ዲስፕሌይ ነን ይሆናል። ስለዚህ ይችኛዋን ከጥል አድርገውና ዲስፕሌይ አይታይም ማለት ነው። ምንም አይታይም። ስለዚህ ምን እናደርግለታለን? ዲስፕሌይ ነን። መታየት የለበትም። ምናችን ትልቅ ዲቫይስ ሲሆን መታየት የለበትም። ይሄው መጥፋት አለበት። ግን ምን ሲሆን? የዲቫይሳችን ዊድዝ 992 እና ከዛ በታች ሲሆን ደግሞ መታየት ይኖርበታል። ስለዚህ እሱ ጋር እንመጣና ምናችንን እዚች ጋር መተን አፕላይ እናደርገዋለን። ምኑ ሄደር ውስጥ ምን ካለ ሄደር ውስጥ ሌብል የሚል ካለ እዚህ ጋር አፕላይ አድርግልኝ። ስለዚህ ሄደር ውስጥ ሌብል ካለ ዲስፕሌይ ፍሌክስ ዳይሬክሽን ኮለመን አልኩት። እሺ ስለዚህ መተን እዚህ ጋር ቼክ እናደርገው። ይሄው ስለዚህ በዛን ሰዓት ደግሞ ማን መጥፋት አለበት? ይሄ ደግሞ መጥፋት አለበት። ምኑ ሳይን ኢን በተን የሚለው ሳይን ኢንን ደግሞ እንዴት አድርገን እናገኘው? ቼክ እናድርገው። ምን ውስጥ ሳይን ኢን የሚለው ክላስ አለው። ምን የሚል? ቢቲኤን የሚል። ግን ሌሎች ላይ ቢቲኤን የሚል ወይም ደግሞ ቢቲኤን የሚል ክላስ ኔም ከሰጠናቸው ሁሉንም እንዳያጠፋብን ይቺ ቢቲኤን ወይም ደግሞ በተናችን የት ውስጥ ነው ያለችው? ሄደር ነው አቅፎ ያዛት። ማለት ይሄንን እንደዚህ ኮላፕስ ላድርግላችሁ ትንሽ እንደዚህ። ይሄኛው ሄደር ማንን ይዟል? ሄደር ሌፍቱን ይዟል፣ በተኑን ይዟል፣ እኛ የሰራነትን ሌብል ደግሞ ይዟል። ስለዚህ ምን አደርገዋለሁ? ይሄ በተን መጥፋት አለበት ሄደር ውስጥ ያለው። ስለዚህ እዚህ ጋር እንመጣና ምን እናደርጋለን? የዲቫይሳችን ወደ 992 እና ከዛ በታች ከሆነ ሄደር በዛ ውስጥ በተን ካለ ዲስፕሌይ መታየት የለበትም። ስለዚህ ቼክ እናድርገው። ይሄው ይጠፋል። ይሄኛው ምናችን ይችኛዋ ትሆናለች። ግን ይችኛዋ ክሊክ ስትደረግ ማን መምጣት አለበት? ያ ቅድም የጠፋው ናቡ ወይም ደግሞ ሌፍቱ መምጣት አለበት።
ስለዚህ መምጣት ካለበት ምን እናደርጋለን? ቼክ እናድርገው። ምኑን ቼክ እናድርግ? እንሂድና ይሄ ናቭ የት ነው ያለው? ሄደር ሌፍት ከሚለው ጋር ሄደር ሌፍት የምንለው ይሄ ናቭ ቼክ እናድርገው እስኪ። ናቭ የምንለው ሌፍቱን ምን ብለነዋል? ኔጌቲቭ አስገብተነዋል። ስለዚህ ዜሮ ላይ መምጣት አለበት። ዜሮ ላይ ካልኩት ከሄደሩ መጀመሪያ ላይ ይሆናል ማለት ነው። ከዛ ቶፑን ደግሞ ከላይ ዜሮ ማድረግ እንችላለን። ስለዚህ ይሄ ናቭ የማን ልጅ ነው? የሄደር ሌፍቱ ነው። ሄደር ሌፍቱ ደግሞ የሄደሩ ነው። ስለዚህ ለሄደሩ ሪላቲቭ ከሰጠሁት ለዚህኛው ምንም አይነት ፖዚሽን ካልሰጠሁት ያ ማለት ሪሌሽንሺፓቸውን ቼክ እናድርገው። ለናቭ ሪላቲቭ ከሆነ ለዚህ ሪላቲቭ ከሆነ ለዚህ ምንም አይነት ፖዚሽን ካልሰጠሁት ስታቲክ ይሆናል ዲፎልቱ ማለት ነው። ለዚህ ደግሞ አብሶሉት ከሰጠሁት ምን ማለት ነው? አብሶሉት ማለት the nearest ancestor ማለት ነው። ወይም ደግሞ የሱ ቅርብ የሆነው ቤተሰቡ ማለት ነው። ወይ ደግሞ አባቱ ሊሆን ይችላል፣ ወይ አያቱ ሊሆን ይችላል። የሱ ሪፈረንሱ እሱ ነው የሚሆነው። ለምሳሌ ለዚህ ሪላቲቭ ከሰጠሁት ሪፈረንሱ ይሄ ይሆናል። ለምን? ኒረስቱ ቅርቡ ማን ነው? አባቱ ስለሆነ ይሄኛው ነው አባቱ። ለማን? ለናቭ ማለት ነው። ልክ በዛ መልኩ ተረዱት። ግን ይሄኛው ደግሞ ሪላቲቭ አልሰጠሁትም። ለሄደር ሌፍቱ ሪላቲቭ ካልሰጠሁት ለሄደሩ ግን ሰጥቼዋለሁ። ፖዚሽን ሪላቲቭ ብዬ ለዚህ ከሰጠሁት ለሱ ቅርቡ ሪላቲቭ የሆነው ማን ነው? ሪፈረንሳችን የሚሆነው ይሄ ናቭ ከዚህ አንጻር ከዚህ አንጻር ሳይሆን ከሄደሩ አንጻር ነው ዲስፕሌይ የሚደረገው። ስለዚህ ለዛ ነው ምን ያልኩት ሪላቲቭ እና አብሶሉት የሰጠሁት። ስለዚህ እዚህ ጋር መተን ለሄደሩ ከላይ በኩል ሪላቲቭ ሰጥቼዋለሁ። ሄደር ብዬ ሄደር እዚህ ጋር እንፈልገው እና ሄደር ይሄው እዚህ ጋር ምን አለ? ፖዚሽን ሪላቲቭ ብለናል። ይሄኛው ምንም አይነት ፖዚሽን የለውም which is static ማለት ነው ሄደር ሌፍት። ከዛስ ከታች መተን ምን አልነው? ከታች መተን ምን በሚሆንበት ሰዓት ሞባይል በሚሆንበት ሰዓት ናቡን ምን አልኩት? ፖዚሽን አብሶሉት ከማን አንጻር ዲስፕሌይ አድርግልኝ? ከፓረንቱ ከምኑ አንጻር? ከሄደሩ አንጻር። ከማለት ኒረስት አንሲስተሩ ከአያቱ አንጻር ዲስፕሌይ አድርገው። ሌፍቱን ግን ምን አድርግልኝ? ኔጌቲቭ አድርገው አልኩት። ያ ማለት ምን አታሳየው እንደማለት ነው። ኔጌቲቭ አድርግልኝ ማለት ከእይታ ውጭ እንዲሆንልኝ፣ በሌፍት በኩል እንዲጠፋ ከእይታ ውጭ። እሺ እሱን ካረኩት አሁን ክሊክ ሲደረግ ማድረግ አልችልም ማለት ጃቫስክሪፕት ኢቨንት የለንም። ይሄን ክሊክ ሲደረግ ሰዎቹ ወደዚህ ሲመጡ ክሊክ ሲደረግ ማለት አንችልም። ስለዚህ እሱን ማድረግ ማንችል ከሆነ በሌላ መልኩ ግን ለመስራት እንሞክር። ምን እናደርግ? ከናቡ ተነስተን ከናቡ በፊት ቼክ ቦክስ ክሬት ላድርግ። ቼክ ቦክስ ታይፕ ኢንፑት ማለት ነው። ኢንፑት ክሬት ላድርግለት እና ታይፑን ምን እንበለው? ቼክ ቦክስ ልበለው። ከዛ አይዲ ከታች በኩል እዚህ ጋር ቼክ ቦክስ ቶግል ያልኩት ለዛ ተመሳሳይ ስም ልስጣቸውና ቼክ እናድርግ። እሺ እዚህ ላይ የምታስታውሱ ከሆነ በኤችቲኤምኤል ፎርም ኤሌመንት በምናይበት ሰዓት ሌብል የሚባል ኤችቲኤምኤል ኤሌመንት መጠቀም እንችላለን። ያቺ ሌብል የምትባለዋ ካልሰራልን ሽፍት እናደርገዋለን። ይሄ ሌብሉን ከፊት እናደርገዋለን። ፖዚሽኑን አብሶሉት አድርገን በራይት በኩል 0 ምናምን አካባቢ እናደርገዋለን። በዛ መልኩ ዲስፕሌይ ይደረግልናል። ከመጣ ግን በዚህ መልኩ ቼክ እናድርግ። ሌብል የምንለው የሌላ ኤችቲኤምኤል አይዲ መውሰድ ይችላል። ምን በሚል? ፎር በሚል አትሪቢዩት። ምን ማለት ነው? ፎር ብዬ የምሰጠው ቫሉ የሌላ ኤችቲኤምኤል ኤሌመንት አይዲ ከሆነ ለምሳሌ እዚህ ጋር ኢንፑት ታይፑን ቼክ ቦክስ ብዬ ምን አድርጌዋለሁ? አይዲ ቼክ ቦክስ ቶግል ብዬዋለሁ። የዚችኛው አይዲ በሌላ ሌብል ፎር ለምትባል ቫሉ ከሰጠሁት ይሄ ሌብል የሚያገለግለው ለዚህኛው ኤችቲኤምኤል ኤሌመንት ነው እንደማለት ነው። ለኤችቲኤምኤል ኤሌመንት ነው የሚል ነው። እስኪ ከሰራ ቼክ እናድርገው። እዚህ ጋር እንምጣና እስኪ ይሄው የሚታያችሁ ከሆነ ክሊክ ማድረገው ይሄንን ነው። ምኑን? ይሄ ሜኑ ነው 3 ሰረዝ ያለው ነገር ግን ቼክ እየተደረገ ያለው ይሄ ነው። እዚህ ጋር መጥቼ ክሊክ ላድርገው። ስለዚህ ምን ማድረግ እንችላለን? ይችኛዋ ቼክ ቦክስ ቼክድ በምትደረግበት ሰዓት ያ ናቡ መታየት አለበት። ልክ እንደዚህ በምትሆንበት ሰዓት መልሼ ስነካው ይጠፋል። በዛ ሰዓት ደግሞ ከእይታ መጥፋት አለበት የሚለውን ነገር በሲኤስኤስ ለመስራት እንሞክር። ስለዚህ ምን እናድርገው? ይቺ ቼክ ቦክስ እና መታየት ያለበት ናቭ ደግሞ ምን አይነት ሪሌሽንሺፕ አላቸው? ሲቢሊንግ። ምን አይነት ሲቢሊንግ? ከፊት ያመጣሁት ለዛ ነው። ሲቢሊንግ ስንል ከዚህ ተነስቼ ናቡ እንዲህ መሆን አለበት ብዬ እንወስን። መቼ? የዚችኛዋ ቫሉ ቼክድ ስትደረግ የሱ እህት ወይም ደግሞ ወንድም የሆነው ተከታዩ የሆነው መታየትና መጥፋት አለበት የሚለውን ነገር መወሰን እንድችል። ስለዚህ ምን አድርገው? አይዲው ቼክ ቦክስ ቶግል የሚል ካለ አይዲው
ቼክ ቦክስ ቶግል የሚል ካለ ናቡ መታየት ይኖርበታል መጥፋት ይኖርበታል የሚለውን ነገር ያኔ እንወስናለን። መታየት ያለበት መቼ ነው? መታየት ያለበት መቼ ነው? የእኛ ዲቫይሳችን 992 ፒኤክስ በሆነበት ሰዓት እና ያቺ ቼክ ቦክሷ ቼክድ በተደረገችበት ሰዓት። ስለዚህ ከታች ከናቡ በታች ይሄ ዲስፕሌይ አብሶሉት ሌፍቱ ኔጌቲቭ የሰጠሁት ከእይታ ውጭ እንዲሆንልኝ ነው። ወይም ደግሞ ዲስፕሌይ ነን ማድረግ እንችላለን። ሜይ ቢ ወደፊት ደግሞ እሱን ቼክ እናደርገዋለን። ስለዚህ አይዲ ሴሌክተር ለምን አይዲ ስለሆነ ምን ሲደረግ ቼክድ ሲደረግ ሰዎቹ እዛ ጋር ክሊክ ሲያደርጉ እንደማለት ነው። ምኑ ላይ ሜኗችን ላይ እኛ ክሊክ ሲያደርጉት እዚህ ጋር ክሊክ ሲያደርጉት ይችኛዋ ቼክድ ስትሆናለች። በዛን ሰዓት ቼክድ በሚደረግበት ሰዓት የእሱ ወንድም ወይም ደግሞ እህት የሆነው ናቭ ምን መሆን አለበት? ሌፍቱ 0 ላይ መሆን አለበት። እስኪ ቼክ እናድርገው። ሪፍሬሽ ላድርገው። ይሄው ክሊክ ላድርገው። ይሄው የሚታያችሁ ከሆነ እዚህ አካባቢ ላይ አለ። የሚታያችሁ ከሆነ እዚህ ጋር መጥቷል። ባክግራውንድ ከለር ልስጠውና ላሳያችሁ። ባክግራውንድ ከለር ለጊዜው ሪድ ላድርገው እና እንየው፣ ቼክ እናድርገው። ይሄው ክሊክ አደረኩት። ይሄው መጣ። ይሄው ክሊክ አደረኩት። አንቼክድ ሆነች። አሁን ቼክድ ትሆናለች። ወደ እይታ መጣ 0 ላይ ስለነበረ። ከዛስ ምን እናድርገው? አሁን ምን መሆን አለበት? ወደ ታች መሆን አለበት። ምኑ የሚታዩት ነገሮች ወደ ታች መሆን አለበት። ሄይቱ የነሱን ሄይት እንየው። ሪስፖንስ ያደረጉትን የነዚህን ሄይት እንየው። ይሄው እነሱ ክሊክ ሲያደርጉት እዚህ ጋር ይሄ ሙሉ ለሙሉ ሄይቱን ይዘዋል። ሙሉ ለሙሉ ግን እዚህ ጋር ምን ስላለበት ነው? ኦቨርላይ ምናምን የሚባል ነገር ተጨምሮበታል። የነሱ ሌላ ጃቫስክሪፕት ኮንሰፕትም አለው። ቡትስትራፕ ከሆነ ጃቫስክሪፕት ኮንሰፕት ስለሚኖረው በዛ መልኩ ስለሰሩት ነው። ስለዚህ ምን እናድርገው? እንሄድና ለኛ ሄይት ባክግራውንድ ከለሩን ሄይት 100 ቪውፖርት ሄይት የሚታየውን የዲቫይሱን 100 መውሰድ ለማለት እንሞክርና ቼክ እናድርገው። እሺ ይሄው 100 ቪውፖርት ሄይት ስለው ወደ ላይ መሰለኝ። እሺ 100 ቪውፖርት ሄይት አልመጣልኝም። እስኪ ቼክ እናድርገው መልሰን። እሺ ሜይ ቢ ወደ ላይ ወጥቶ ሊሆን ስለሚችል ምን እናድርገው? ቶፑን እስኪ ቶፕ 0 እናድርግለት። ቶፑን 0 ለማድረግ እንሞክር። ስለዚህ ቶፑ 0 እዚህ ጋር መጥቶልናል። የሚታየውን የዲቫይሱን ሄይት ወስዶታል። ነገር ግን የሚታያችሁ ከሆነ ኤሌመንቶቹ ምን ላይ ያሉ? ሴንተር ላይ ነው ያሉት። ስለዚህ ምን መሆን አለባቸው? የነዚህ ኤሌመንቶች ቨርቲካሊ እንደዚህ ተገልብጠው ነው መታየት ያለባቸው። የእነሱን ቼክ እናድርገው። ይሄው ክሊክ ላድርገው። ክሊክ ሳደርገው ይሄው የሚታያችሁ ከሆነ ቨርቲካሊ ነው የሚታዩት። እነዚህ ነገሮች ቨርቲካሊ ነው የሚታዩት ምን ሲሆኑ? ሞባይል በሚሆኑበት ሰዓት። ስለዚህ እነሱን የያዛቸው ማን ነው? ቼክ እናድርገው። ኢንዴክስ ዶት ኤችቲኤምኤል ጋር እንምጣና ናቭ ላይ ሂደን ይሄው ሊስቶችን የያዘው ማን ነው? ዩኤል የሚለው ነው። ሊስቶችን የያዘው ዩኤል ነው። ስለዚህ ዩኤል ምን መሆን አለበት? ናቭ ዩኤሉ ምን ማድረግ አለበት? ዲስፕሌይ ፍሌክስ ዳይሬክሽኑ ወደ ምን? ወደ ኮለመን ቨርቲካሊ ነው መታየት ያለበት። አንዱ ሊስት ሁለተኛው ሊስት ምናምን እያለ እንደዛ ነው መሆን ያለበት። ስለዚህ እንምጣና እዚህ ጋር መተን ምን የሚል ካለ እዚህ ጋር ስለጨረስነው እዚህ ጋር ማድረግ እንችላለን። ናቭ የሚል ካለ በዛ ውስጥ ዩኤል የሚል ካለ ዲስፕሌይ ምን መሆን አለበት? ዲስፕሌይ ፍሌክሱ ከላይ በኩል ዲስፕሌይ ፍሌክስ አለ። ፍሌክስ ዳይሬክሽን ብቻ እንጨምራለን። ኮለመን ለምን ዩኤል የሚል ካለ ብለን ሰርተናል። ሄደር ናቭ የሚል አለ። ዩኤል ይሄው ዲስፕሌይ ፍሌክስ አድርገናል። ስለዚህ ዲስፕሌይ ፍሌክስ ካልነው የፍሌክስ ዳይሬክሽኑ ምን መሆን አለበት? ኮለመን ነው። በሆሪዞንታል ነው። እዚህ ጋር ሆሪዞንታል ነው። ምን ሲሆን? ትልቅ ዴስክቶፕ ሲሆን። ግን ትንሽና ምን ላርጅ እና ምን ሲሆን? ይሄ ምን የሚባሉት ሚዲየም ስክሪን ታብሌት ወይም ደግሞ ሞባይል ሲሆን ደግሞ ስንት መሆን አለበት? ፍሌክስ ዳይሬክሽኑ ወደ ቨርቲካል መቀየር አለበት። ስለዚህ እንደዚህ መሆን አለበት። ይሄው ስለዚህ ቨርቲካሊ ይሆናሉ። ከዛስ ሳም ዊድዝ ወደዛ አካባቢ ሰጠዋለሁ። ምን ብዬ ዊድዝ እዛ ላይ ሄድና ትንሽ ሰፋ እንዲልልኝ ዩኤሉ ናቭ የሚለው ትንሽ ዊድዝ ልስጠው። ዊድዝ 300 ፒኤክስ አካባቢ ላድርግለት። 300 ፒኤክስ ይበቃናል። 300 ፒኤክስ በዚህ መልኩ ከሆነ ከዛስ ምን መሆን አለበት? ኤሌመንቶቹ ወደዚህ ትንሽ ጠጋ ቢለው የተሻለ ነው። በምን ወደ ሌፍት። ስለዚህ ወደ ሌፍት እንዲሆን ምን መሆን አለበት? የፍሌክስ ዳይሬክሽኑ ኮለመን ሰለብ ከሆነ እኛ ጠርዝ እንዲሆኑ ዙ ከሆነ አላይን አይተም ምን መሆን አለበት? ስታርት መሆን አለበት 90 ዲግሪ ማለት ነው። ወደዚህ አካባቢ ላይ ከዛ ለናቡ ፓዲንግ እንጨምርለት። ፓዲንግ ሌፍት ትንሽ ኤሌመንቶቹ በጣም ወደ ውስጥ ገባ እንዳይለው
10 ፒኤክስ በቃ እንደዚህ ብናደርግለት የተሻለ ይሆናል ማለት ነው። ስለዚህ በዚህ መልኩ እናደርገዋለን፣ ሪስፖንስ እናደርገዋለን። መቼ እችኛውን መልሰን ቼክ። እሺ ከዛስ ምን እናደርግለት? አኒሜሽን እንጨምርለት። ምን ሲሆን ይሄኛው ወደ እይታ ሌፍቱ 0 በሚሆንበት ሰዓት ትራንዚሽን ኦል ሳይድ 0.4 ሰከንድ አኒሜት እንዲያደርግ። ከዛስ ኤስ እስኪ ቼክ እናደርግ። እሺ ከዛ ይሄኛው ደግሞ ሞባይል የሚሆን አይሆን መታየት የለበትም። እዛሽ በኩል ያለችዋ ሞባይል ቢሆንም ባይሆንም መታየት የለባትም። ምንዋች አይዲያችን ማለት ነው። ይሄ አይዲ የሰጠነው ምን ቼክ ቦክሳችን። ስለዚህ እሷ ሞባይል ቢሆንም ባይሆንም መታየት ከሌለባት ምን እናደርጋለን? ከሚዲያ ኪውሪ ውጭ ምን እናደርገዋለን? ዲስፕሌይ መታየት የለበትም። ይሄው የለም። እያደረግን እንሄዳለን ማለት ነው። እሺ ስክሮል ስናደርገው የነሱ ስክሮል አይደረግም፣ የኛ ግን ስክሮል ያደርጋል። ያው የሚታያችሁ ከሆነ ክሊክ እናደርገው፣ የነሱ ስክሮል ስናደርግ ሄደሩ ስክሮል አያደርግም። እንደገና ደግሞ ይሄኛው ምን ያደርጋል? ስክሮልም አያደርግም። የኛ ደግሞ ይሄው ስክሮል ያደርጋል የተወሰነ የሚታያችሁ ከሆነ ስክሮል ያደርጋል። ምን አብሮ ሄደሩም ይጠፋል። ይህንን በሁለት መልኩ እንሰራዋለን። ይሄው የሄደሩ ፓርት ስለሆነ የሚቀዩም አብሮ ነው የሚሄደው። ይህም በሁለት መልኩ መስራት እንችላለን። አንደኛው እንዳይሄድ የምንፈልግ ከሆነ ፖዚሽን ባለፈው አይተናል። ፖዚሽናችንን ምን በማድረግ ስቲኪ በማድረግ ፖዚሽናችንን ስቲኪ እንዳይንቀሳቀስ የምንፈልገውን ስቲኪ። ስለዚህ ምን እናደርግለት? ፖዚሽን ስቲኪ እናደርግለት እና ፖዚሽን ስቲኪ መንቀሳቀስ የሌለበት ወይም ደግሞ ትሬሽሆልዳችን ሊሚታችን ቶፑ ስንት ነው? 0 ነው። ያ ማለት ከእይታ ውጭ እንዳይሄድ ማለት ነው። ይሄው ስክሮል እናድርገው። ይሄው ሄደሩ አይጠፋም፣ ስቲል አይጠፋም። አሁን ግን አብሮ ይጠፋል። ለምን? የኛ የእንትናችን አቀማመጥ ትንሽ የተወሰነ እንትን አለበት። ለዚህኛው ያስቸግረናል። ለምኑ? ባለፈው ስንሰራ ሴክሽን ብለን ክሬት አድርገን ሄደራችንን በዚህ ውስጥ አስገብተነው ነበር። ሄሮ ብለን ሄደር እና ሄሮውን በአንድ ነበር ያደርገነው የነበረው የሰራነው። ስለዚህ ምን እናድርገው? ሄደሩ አሁን ፖዚሽን ስቲኪ ቶፑን 0 ካደረኩት ከፓረንቱ አንፃር ከዚህ አንፃር ነው። ግን ሌሎች ሴክሽኖች ሲመጡ አብሮ ይሄዳል፣ ወደ ላይ ይሄዳል። ለምን? ይሄኛው ሴክሽን ከእይታ ውጭ ስለሚጠፋ። ይሄን ደግሞ ፖዚሽን ስቲኪ 0 ማድረግ አልችልም። ለምን? ከሄደሩ ውጭ ያሉት ነገሮች ኮንተንቱ እነዚህ ኢሜጆች ምናምን ነገር ጽሁፎች ምናምን ስክሮል ማድረግ ስላለባቸው። ስለዚህ ምን እናድርገው? ፖዚሽን እንቀይረውና ምን እናድርገው? ፖዚሽን ፊክስድ፣ ምን ጊዜ መንቀሳቀስ የለበትም፣ ፊክስድ። ስለዚህ ምን እናድርገው? ቶፑን 0፣ ሌፍት 0፣ ራይት 0፣ ራይት 0፣ ሌፍት 0 ማለት በዚህ በኩል በሌፍት በኩል በየትኛው በኩል? በዚህኛው በኩል 0 መንቀሳቀስ ከዚህ 0 መሆን አለበት። ራይት 0 100% እንዲሆንልን ማለት ነው። ቶፕ 0 ከዚህ በላይ እንዳይሄድ፣ ቦታሙ ችግር የለውም የሄቱን ያህል ስለሚሄድ ማተር ያደርግ። በሱ መልኩ ቼክ እናድርገው። ስለዚህ እዚህ ጋር እንምጣና እስኪ ቼክ እናድርግ። ይኸው ሄደራችን እዚህ ጋር 0 ነው፣ ራይት 0 ነው፣ ቶፕ 0 ነው፣ ሌፍት 0 ማለት በዚህ በኩል ያለው ማለት ነው። እስኪ ረን እናድርገው። ይሄው ሪፍሬሽ ያደረኩት፣ ይሄው እንደዚህ ያደረኩት፣ ስክሮል እናድርገው። ሄደሩ ስቲል አለ፣ ምንም የሚንቀሳቀስ ነገር የለውም። አሁን ተስተካክሎልናል። ግን እዚህ ጋር ጋፕ አለ። ጋፑን ቼክ እናድርገው። እዚህ ጋር እንምጣና ጋፕ አለ ወይ ለዚህ የሰጠነው ነገር አለ፣ ቼክ እናድርገው። ምኑ ላይ index.html ላችን ቼክ እናድርገው እና index.html ከሄደሩ ቀጥሎ የሚመጣው ማለት ሄሮ ነው። ሜቢ ለሄሮ ምናምን ወይ ደግሞ ለሄደሩ የሰጠነው ነገር ካለ እሱን ቼክ እናድርገው። ሄሮ ማለት ማርጂን ቶፕ። ስለዚህ ሄደሩን ያክል መሆን አለበት። ሄደራችን ስንት ስለሆነ 70 ፒኤክስ ስለሆነ ወደ ታች መውረድ ያለበት 70 ፒኤክስ ያክል። ሄደር ሄሮ ሄቱ ስንት ነው? 70 ፒኤክስ ነው። ያ ማለት ከየት እስከ የት? ከዚህ እስከዚህ ያለችው 70 ፒኤክስ ከሆነ ፖዚሽናችን ፊክስድ ስለሆነ ከዚህ ጀምሮ ነው ወደ ታች መምጣት ያለበት፣ ሌላው የሚቀር። ስለዚህ ምን መሆን አለበት? ማርጂን ቶፕ ከቶፕ በኩል አሁን የሚታየች ከሆነ ስክሮል ማድረግ አይችልም። ስለዚህ እንደዚህ ኢንስፔክት እናድርገው እና ይሄው እንደዚህ እናድርገው። ስለዚህ እሱን ቼክ ስናደርገው አሁን ይሄን ስክሮል ብናደርገው ይሄ ነገር ምን አይልም፣
እንደ እይታ ይመጣል። ስለዚህ የተወሰነ ሄቱን ዊድዙን ትንሽ አነስ እናድርግለት። 300 ነው ያልነው 200 ለማድረግ እንሞክር። ስለዚህ ይበቃናል።